Good morning, family. Good morning. Good morning. Manchester is coming for መለጥለጥing. ምንድነው ሸብረክ አድርጉታ ሞቅ ተስ አድርጉታ ምን ይሄ ነው እንዴ? ወያላው ደግሞ መቼም የጠፋን ሰው በቋጠሮ እንደማትቀበል ተስፋ አደርጋለሁ። እንደማትቋጠር ተማመንብሃለሁ። ማንቺ ግን ምን ነው ደሞዝ ነኝ አልከ? ምን ጥሩ ነው? አግባብ ነው? በወር አንዴ እንደ ደሞዝ አግባብ ነው? ይሁና ምን ማድረግ ይቻላል? ፕላቲኒየም ነው ማንቺ፣ ዳይመንድ ነው የኔ ማንቺ። እናንተ ማንቺ ማታ ጎል መረጣ ላይ ግቡልኝ ብያለሁ። የፈጠነው ጎል መረጣ ስለስንት ይለጥለጥ ወዳችኋለሁ። ወይ ሰኞ ከነማ አይ ፏዲ እኔ እኮ ትመችኛለሽ። እንዲህ እኮ ስትሰግሺ ካራባው ካፕና ኤፍ ኤ ካፕ ተለጥፈሽ የመጣሽ አይመስልም እንዴ? ሰኞ የምንጫወተው ይኸው እናንተ ቅዳሜ ነው እሑድ ተጫወታችሁ፣ ቅዳሜ ተጫወታችሁ፣ ምን አመጣችሁ? ተለጠፋችሁ እንጂ ሄዳችሁ በራሳችሁ በገዛ ሄዳችሁ አቀበላችሁ እንጂ። ቅዳሜውን ሰኞ ፕሪሚየር ሊግ ከሆነ ፕሪሚየር ሊግ ነው። ምን ሰኞ ከነማ። ለማንኛውም እንኳን አደረሰ ስላላልከኝ እንትን ብሎኛል። ከምናምን ቀን በኋላ ተመለሰ ሊድስ ላይ 6 ጎል ልናዘንብ ነው። 6 ጎል ጥሬ ንጹህ 6 ጎል በሜዳችን ሊድስ አንግል ላይ በቃ ጽድት ያሉ ጎሎች የምናስቆጠር ምሽት 4 ሰዓት ላይ ሊድስን በሜዳችን እናስተናግደዋለን ማለት ነው። ጀምሮ ስለስንት እናሸንፋለን ጨዋታ ኮሜንት ላይ ግምት እያስቀመጣ በዛሬው ጨዋታ ላይ ሊሳንድሮ ማርቲኔዝ ወደ ሜዳ ይመለሳል፣ እንዲሁም ደግሞ ሸሌሲም ይመለሳል ተብሎ ይጠበቃል። ቪዲዮ ለማንቸስተር ዩናይትድ ደጋፊ ሼር ያደረጋችሁ ዛሬ የሚገርም ጨዋታ በሚገርም ውጤት በሚገርም ጎል እንደምናሸንፍ ግልጽ ነው። ጨዋታው ስለስንት ይጠናቀቃል ኮሜንት ላይ ማስቀመጣችሁ እንዳትረሱ። ቪዲዮን ላይክ፣ ሼር፣ ኮፒ ሊንክ እንዳይረሳ። ወይ ሰኞ ከነማ እንዴት ነህ አባቴ? አባናማ አለው እንኳን አደረሰሽ አባቴ። ጀማዋላችሁ እንዴ? እንኳን አደረሳችሁ። ሰኞ ከነማ ወራንዴ ብትመጣም ሰኞ ቀን ከች ብለሃል። አያደ በቃ እኮ ታይቶኝ ነው ስሙን ያወጣሁላችሁ አመቱ መጀመሪያ ላይ ሰኞ ከነማ ስለዝም ብዬ አይደለም። አንዴ ግን ቆይ ዩናይትዳውያን አካውንቴ ችግር ውስጥ ገብቷል። ይኸውልህ አሁን ግባና ማለት ነው አካውንቴን 10 ጊዜ ኮፒ ሊንክ አድርግ። ይኸውልህ ኮፒ ሊንክ አድርግ ምንም ማለት ከዛ በኋላ ማታ ሞቅ ደመቅ ሸብረቅ አድርጎ ከተሰጠ ደግሞ ጤና አስተለይ እንደፈናችሁ ከሱዳን መጣ ልናያችሁ እያልኩ ስመጣ ሰዋ ለማንኛውም ጥሩ ግን ጀማ አይ ያው 3 ጨዋታ ነው 4 ጨዋታ ከቀሩት ውስጥ ካሸነፍክ ቀጥታ ሻምፒዮንስ ሊግ መግባትን ታረጋግጣለህ። እሱንም ባታሸንፍ የሚከተሉ ጤና የላቸውም እና ሻምፒዮንስ ሊግ መግባት አይቀርም። ግን የደንቡን አደርሳለሁ። የደንቡን ዝም ብዬ ምንም ባላገኝበት ራሱ ቋጥራለሁ። የደንቡን ማድረስ አይቀርም። ለማንኛውም እንኳን አደረሳችሁ። ኮፒ ሊንክ ማድረጉን ግን እንዳትረሱ። አካውንት ተመቷል። ግቡና ባዮ ላይ ኮፒ ሊንክ 10 ጊዜ ሁላችሁን መፈልጋለሁ። ጀማው ይመቻችሁ። ማታ እንገናኝ። ጤና ይስጥልኝ በሚባል በሰማይ በምድር ይዣችኋለሁ። እናንተ ሁለት ሰዎች አደራ የዛሬን ጨዋታ ከጉድ አውጡን። የዛሬን ጨዋታ ብቻ እኔ ወር ቆይታችሁ ጉድ እንዳሰሩ እኔ ከዚህ በኋላ 3 ወር 4 ወር ቆዩ ብቻ የዛሬን ጨዋታ አደራ እንዳጥሉን አውላላ ሜዳ ላይ ቡርኖጂ ካሪክዬ እኛ ምንም እንደማይሳናችሁ እናውቃለን። ምንም አይሳናችሁም። ካሪክዬ በኦልትራፎርድ 6 ጨዋታ አድርገሽ 6ቱንም በድል ያጠናቀቅሽ ሰው ነሽ አውቃለሁ። ካፒቴኔ ደግሞ ከማንም ጋር ማትፎካከሪ ካፒቴን እንደሆንሽ አውቃለሁ። ግን አደራ የዛሬን ጨዋታ በሰማይ በምድር አደራ በእናታችሁ እንደው በአላህ ኧረ እንደው በሁሉ የዛሬን ጨዋታ ብቻ አደራ አውላላ ሜዳ ላይ እንዳጥሉን አደራ። የአደራ ቪዲዮ ነው ጎበዝ። ኮፒ ሊንክ እያደረክ አድርሰው። ማንቸስተር ዩናይትድ በቲያትር ኦፍ ዘ ድሪምስ ኦልድ ትራፎልድ ከሊድስ ዩናይትድ ጋር ጨዋታውን ያደርጋል። ከረጅም ቀናት በኋላ ብለው ገላጭ ነው ብዬ አስባለሁ። ማንቸስተር ዩናይትድ የኤፍኤ ካፕ ውድድር ላይ የለም፣ የቻምፒዮንስ ሊግ ውድድር ላይ የለም፣ የኢንተርናሽናል ብሬክ ነበር። እነዚህ ቀናት ተደምረው ማንቸስተር ዩናይትድ የመጨረሻ የፕሪሚየር ሊጉን ጨዋታ በቪታሊቲ ከበርንማውዝ ጋር ሲያደርግ እና አሁን ሰኞ ምሽት 4 ሰዓት ላይ የሚደረገውን የሊድስ ዩናይትድን ጨዋታ ሲያደርግ ያለው የቀናት ኢንተርቫል 24 ቀን ብዙ ነው። 24 ቀን እና ብዙ ሜሞች እንደውም አይቻለሁ። ብዙ ሜሞችን አይቻለሁ። የወር ፓኬጅ የዲኤስቲቪ ገዝተህ ክለብ ሳይጫወት
ወሩ ሲያልቅና ድጋሚ ክፈል ስትባል ምን ይሰማሃል የሚል ሜም ተመችቶኛል። ከዛ በተጨማሪ ብዙ ኢቨንቶች ነበሩ። ብዙ ማለት በዓለም አቀፍ ረገድ ነዳጅ ከፍ አለ ዝቅ አለ፣ ጦርነቶች መካከል የነበረው የቃላት ልውውጥ፣ የተኩስ ልውውጥ ማቆም ምናምን፣ እነዚህ ሁሉ ነገሮች ሲደረጉ ማንቸስተር ዩናይትድ አልተጫወተም የሚል ሜሞችን አይቻለሁ። እና ዩናይትድ ወደ ሜዳ ይመለሳል። ወደ ሜዳ የሚመለስ ይሆናል ከ24 ቀናት በኋላ። ከባድ መተናል፣ አይተናል፣ አዲስ አበባ ገብተናል ይላል። ዛሬ ማታ 4 ሰዓት ኃያሉ ክለቤ ማንቸስተር ዩናይትድ ጫወታ አለው። ለኔ እንደ ሐሳብ ለኔ ዛሬ ቅዳሜ ነው ብዬ በውስተው ማንም ቅር አይለው። ምን አገባው? በቃ ለኔ ቅዳሜና እሁድ ዛሬ ነው።